የቻናላችን ቤተሰቦች በዛሬ ቪዲዮ የ2004 ሞዴል የሆነችው የጄቢቪ ኤሌክትሪክ ባጃጅ እናያለን። እነዚህ ባጃጆች በዚሁ በኢትዮጵያ ውስጥ ብቁ በሆኑ ባለሙያዎች የሚገጣጠሙ ሲሆኑ በአንድ ፉል ቻርጅ 120 ኪሎ ሜትር መጓዝ የሚችሉ ሲሆኑ በፉል ቻርጅ ለማድረግ 4 ሰዓት ብቻ የሚፈጅባቸው ናቸው። እንዲሁም ባጃጆቹ ወደፊትና ወደ ኋላ የሚያደርግ የክለቺንግ ሲስተም አላቸው። የሚጠቀሙት የባትሪ አይነት ሊቲየም አዮን ባትሪ ሲሆን ዓለማችን ላይ የመጨረሻውን አይነት የባትሪ አይነት ሲሆን ቶሎ ድሬን የማያደርግና ሙቀትና ቅዝቃዜ መቋቋም እንዲችል ተደርጎ የተሰራ ነው። የሚጠቀመው የኤሌክትሪክ ሞተር ደግሞ ቆንጆ የሚባልና ረጅም ጊዜ ማገልገል አቅም አለው። እንዲሁም እነዚህ ባጃጆች 8 ሰው የማስቀመጥ አቅም አላቸው ሲሆን ተጨማሪ በሌሎች ባጃጆች ላይ የማናገኘውን የመልቲ ሚዲያ ሲስተም ያላቸው ሲሆን በፍላሽ እና በሬዲዮ ሲስተም የማስጠቀም አቅም አላቸው። ከመሬት ባላቸው ከፍታ እና በኤክስተርናል ቦዲ ውበታቸው ብዙ ሰዎች ተመራጭ አድርጓቸዋል። እነዚህን ባጃጆች የምትፈልጉ ከሆነ ከዚህ ስር ባለው ስልክ ብትደውሉላቸው ማግኘት ትችላላችሁ። እንዲሁም በእኛ ቻናል ስም ከሄዳችሁ ታላቅ ቅናሽ እንደምናደርግላቸው ቃል ተገብቶልናል። እናም ውድ የቻናላችን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳይረሳ። በቀጣይ ሪቪው እንድሰራላችሁ የምፈልጉት መኪና ወይም ከቴክኒካል የመኪና ብልሽት ጋር ተያያዥ ጥያቄ ካላችሁ ኮሜንት አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁን ጤንነታችሁን ብዝት ያድርጉልኝ። ፒስ አውት።